ሰላም እንዴት ናችሁ? የብጥሪቃ ቲዩብ ተከታዮች እና የእኛን ትምህርት የምትከታተሉ ሁላችሁም ሰላም ናችሁ ወይ? ዛሬ ደግሞ ስለ አራቱ ዲፓርትመንቶች ልዩነቶችን ነው ይዤ የመጣሁት እና አራት ዲፓርትመንት የምንለው በተለያዩ ዩኒቨርሲቲዎች የሚሰጡ በኢንፎርማቲክስ እንደ ኮምፒውቲንግ ኦር ኮምፒውቲንግ እና ኢንፎርማቲክስ በመባል ኮሌጅ ወይ ስኩል ደረጃ ያሉ ዲፓርትመንቶችም ማለት ነው። እነዛም ኮምፒውተር ሳይንስ፣ አይቲ፣ አይኤስ እና ሶፍትዌር ኢንጂነሪንግ የነዚህ ዲፓርትመንቶች ልዩነታቸውና የሚያመሳስላቸው ነገሮች ምንድን ናቸው የሚለውን ብዙ ጊዜ መምህርም ስለሆንኩኝ ብዙ ጊዜ ከሌላ ቦታም ከተለያየ ቦታ ተማሪዎች ደውለው ይጠይቁኛል። ሲኤስ ልግባ ወይስ ኢንፎርሜሽን ሲስተም የትኛ ነው የተሻለ? አይቲ ነው ወይስ ሶፍትዌር የትኛ ነው የተሻለ? ከተመረኩ በኋላስ አዋጪ የሆነ ዲፓርትመንት የትኛ ነው ብሎ ብዙ ተማሪዎች ይጠይቁኛል። ስለዚህ እኔም የማውቀውን ነገር እመልስላቸዋለሁ። ዛሬ ደግሞ የተወሰነ ኮንሰፕት እስኪ የሚያገናኛቸው ነገር እና ልዩነታቸው ምንድን ነው የሚለውን ይዤ መጥቻለሁ ማለት ነው። ስለዚህ ከኮምፒውተር ሳይንስ ስንጀምር ኮምፒውተር ሳይንስ እንግዲህ ፎከስ የሚያደርገው ቲዮሪ ላይ ነው ማለት ነው። ቲዮሪ ላይ እንደ ስሙ ራሱ ኮምፒውተር ሳይንስ ነው። ኢት ኢዝ ኤ ሳይንስ that study about the computer, how computer works, how computer algorithms dance። ስለዚህ ስለ አልጎሪዝሞቹ፣ ስለ ሞዴሎቹ፣ ስለ ቲዮሪዎቹ የሚያጠና ማን ነው? ኮምፒውተር ሳይንስ ነው ማለት ነው። ኮምፒውተር ሳይንስ የሚያጠና ስለምንድን ነው? ስለ ቲዮሪ እና ስለ አልጎሪዝም ነው። አልጎሪዝም ስለዚህ what is possible to compute እንዴት ብናደርግ ነው ይህንን ኮምፒውተር ኮምፒቲሽናሉን ሞዴሉን የምንጨምረው የሚለው ላይ ፎከስ ያደርጋል ማለት ነው። ስለዚህ ኮምፓታቢሊቲ፣ ኤአይ፣ ማሽን ለርኒንግ፣ ኤንኤልፒ፣ ፕሮግራሚንግ ላንጉጅ፣ ኮምፒውተር አርኪቴክቸር እነዚህ አብዛኛው የኮምፒውተር ሳይንስ ኮርሶች ናቸው። የኮምፒውተር ሳይንስ ፊልዶች ናቸው ማለት ነው። ስለዚህ ቲዮሪ ኦፍ ኮምፒውቲንግ ነው ኮምፒውተር ሳይንስ እናወራ። ሌላኛው ደግሞ ኢንፎርሜሽን ሲስተም ነው። ኢንፎርሜሽን ሲስተም ማለት ደግሞ ቴክኖሎጂን ከቢዝነስ ጋር ከማኔጅመንት ጋር አገናኝተን እንዴት መጠቀም እንችላለን ነው። ቴክኖሎጂን ከቢዝነስ ጋር ስለ ሲስተም ነው የሚያጠናው። ሲስተም እና ሲስተምን የተመለከተ ማለት ነው። ሲስተምን እንዴት ኢንተርፕራይዝ ማድረግ እንችላለን። ሲስተሙን ፕሮሰስ ኦፕቲማይዜሽን በኢንፎርሜሽን ሲስተም ስር ነው። ዲሲዥን ሰፖርት ዲሲዥን የአንድን ማኑዋል የአንድን ሶፍትዌር ማኑዋሉ የሚሰራው በኢንፎርሜሽን ሲስተም ነው ማለት። ስለዚህ የአይቲን የቴክኒሻኖቹን ማኔጅመንትንም ጨምሮ የማን ነው? የኢንፎርሜሽን ሲስተም ነው ማለት ነው። ስለዚህ ሃው ካን ቴክኖሎጂ ሶልቭ ቢዝነስ ፕሮብለም የሆኑትን ቴክኖሎጂ እንዴት ሶልቭ ማድረግ ይችላል የሚል ነው የሚያስተምሩት። ዲፕሊ ወደዚህ ነው ፎከስ የሚያደርጉት ማለት ነው። ስለ ኢንፎርሜሽን ቴክኖሎጂ ስናወራ ደግሞ ኢንፎርሜሽን ቴክኖሎጂ ደግሞ ፎከስ የሚያደርገው ስለ ኢንፍራስትራክቸር ነው። ቴክኖሎጂ ለመጠቀም የሚያስፈልጉንን ኢንፍራስትራክቸሮች ላይ ነው ፎከስ የሚያደርገው። ኢንፍራስትራክቸር እዛ ጋ ነው ፎከሱ የኮምፒውተር ኢንፎርሜሽን ቴክኖሎጂ ማለት ነው። ስለዚህ ቴክኖሎጂውን ተጠቅመን ኢንፍራስትራክቸሩን ተጠቅመን ቴክኖሎጂ እንዴት ማሳደግ እንችላለን? ሳይበር ሴኪዩሪቲ ስለ ኢንፍራስትራክቸር ነው። ስለዚህ ይሄ ካምፓኒ በሳይበር አታክ እንዳይደረግ አብዛኛው ያንን ዲፌንድ የሚያደርጉት ስለዛኛው የሚያጠናው ስለ ሲስተም አድሚኒስትሬሽን የተዘጋጀው ዴቨሎፕ የተደረገው ሲስተሙን እንዴት አድሚን ማድረግ እንችላለን። ስለ ክላውድ ኮምፒውቲንግ፣ ስለ ቴክኒካል ሰፖርት አይስ ላይ ስለ ዲሲዥን ሰፖርት ነው። ዲሲዥን ነው። ይሄኛው ደግሞ ቴክኒካል ሰፖርት ነው። ስለዚህ ሜንቴናንስ ጋር የተገናኘ ነገር ቴክኒካል የሆኑት ነገሮች የአይቲ ናቸው ማለት ነው። ስለዚህ ስለ ኔትወርኪንግ በደንብ የሚያስተምረው አይቲ ነው። ስለ ኔትወርክ በደንብ ያስተምራሉ። ስለ ሲስተም አድሚኒስትሬሽን በደንብ ያስተምራሉ። እነማን? እነ አይቲ ማለት ነው። ስለዚህ አይቲ ያን ላይ ነው ፎከስ የሚያደርገው። በደንብ ፎከስ አድርጎ የሚያስተምሩት ስለ ኔትወርኪንግ፣ ስለ አይቲ፣ ስለ ሜንቴናንስ ዲፕሊ ያስተምራሉ ማለት ነው። ስለዚህ ኔትወርክ አድሚኒስትሬሽን የነሱ ነው። ሲስተም አድሚኒስትሬሽን የነሱ ነው። ሳይበር ሴኪዩሪቲ የነሱ ነው። ቴክኒካል ሰፖርትን ኢንፍራስትራክቸር የነሱ ነው። ስለዚህ ሃው ዱ ዊ ኪፕ ሲስተምስ ራኒንግ ሴኪዩርሊ ኤንድ ሪላብሊ። ሴኪዩር መሆን ያለበት በአይቲ ነው። ሪላብሊቲም የነሱ ነው ማለት ነው። ስለዚህ
አውትካሙ ላይ ስንመጣ ምንድነው አይቲን ተምረን አውትካሙ ላይ በዝድ የሚያደርጉት አውትካሙ ምንድነው ኦፕሬሽናል አይቲ ኢንቫይሮንመንት ሴኪዩር ኤንድ ስኬለብል ኢንፍራስትራክቸሩ መጨመር፣ መቀነስ፣ ማብዛት፣ ማስፋፋት የነሱ ስራ ነው ማለት ነው። ዩዘር ኤንድ ሲስተም ሰፖርትም የአይቲዎች ነው ማለት ነው። ስለዚህ አይቲ ላይ ተመርቆ የሚወጣ ሰው ምን ተብሎ ሊጠራ ይችላል? ኔትወርክ ኢንጂነር ሊባል ይችላል። ሲስተም አድሚኒስትሬተር ሊባል ይችላል። አይቲ ሰፖርት ስፔሻሊስት ሊባል ይችላል። ክላውድ እና ሴኩሪቲ ኦፕሬተር። ስለዚህ በእነዚህ ፊልዶች ናቸው ማለት ነው። በእነዚህ ፊልድ ያገኛችሁት ሰው ባክግራውንዱ አይቲ ነው ማለት ነው። ስለዚህ በአይኤስ የተመረቀስ ምንድን ነው ሊባል የሚችለው? ቢዝነስ አናሊስት ላይ ነው የሚቀጠሩት። ሲስተም አናሊስት ነው የሚባሉት። አይቲ ማናጀር የሚባላሉ። ኢንፎርሜሽን ቴክኖሎጂ ማናጀር የሚያደርጉት እነሱ ናቸው ማለት ነው። ስለዚህ ኢአርፒ ኦር ሲአርኤም ስፔሻሊስትም ይባላሉ ማለት ነው። ስለዚህ ኢአርፒ እና ሲአርኤም ምን ማለት እንደሆነ እስኪ እናንተም ፈልጉት። እስኪ ይሄን ለእናንተ ልተው። ቶታል ቲፒካል አውትካም የምንለው ደግሞ ቢዝነስ ሶሉሽን፣ ፕሮሰስ ኦፕቲማይዜሽን፣ ማኔጅመንት ኢንፎርሜሽን ሲስተም። ይሄ ደግሞ የማን ነው? የኢንፎርሜሽን ሲስተም ነው ማለት ነው። ዘን በኮምፒውተር ሳይንስ ደግሞ ተመርቆ ምንድነው ስራ ማግኘት የሚችለው ወይ ደግሞ ምንድነው ሊባል የሚችለው? በኮምፒውተር ሳይንስ የተመረቀ ሰው ስራ ሊቀጠር የሚችለው በምንድነው? በሪሰርቸር ተብሎ ሊቀጠር ይችላል። አልጎሪዝም ዲዛይነር ሊባል ይችላል። አልጎሪዝም ነው። ስለዚህ ዳታ ስትራክቸር አናሊሲስ አልጎሪዝም የኮምፒውተር ሳይንስ ኮርስ ነው ማለት ነው። ሌላ ደግሞ ኤአይ አርቲፊሻል ኢንቴሊጀንስ የኮምፒውተር ሳይንስ ነው። ማሽን ለርኒንግ የኮምፒውተር ሳይንስ ነው። ናቹራል ላንጉጅ ፕሮሰሲንግ የኮምፒውተር ሳይንስ ነው። ሲስተም ኤንድ ኮምፓይለር ዴቨሎፕመንት ኮምፓይለር ዲዛይን የሚያደርጉት ኮምፒውተር ሳይንቲስቶች ናቸው ማለት ነው። ዘን የመጨረሻው ደግሞ ሶፍትዌር ኢንጂነሪንግ ነው። ሶፍትዌር ኢንጂነሪንግ ብዙ ቦታ ኢንጂነሪንግ የሚል ስም ስላለው አይ ሶፍትዌር ኢንጂነሪንግ ማለት ኢንጂነሪንግ ስር ነው የኢንጂነሪንግ ዘርፍ ነው ብሎ ወደዛ ወስዶ 5 ዓመት የሚያስተምሩ አሉ። አይ ሶፍትዌር ኢንጂነሪንግ ማ የኢንፎርሜሽን ኮምፒውቲንግ ነው ተብሎ ደግሞ ወደ 4 ዓመት ተወስዶ የሚያስተምሩት አሉ። ስለዚህ 4 ዓመት የሚያስተምሩት ዩኒቨርሲቲዎች አሉ፣ 5 ዓመት የሚያስተምሩት ዩኒቨርሲቲዎች አሉ። ስለዚህ ሶፍትዌር ኢንጂነሪንግ የሚሰጥበት ዩኒቨርሲቲዎች እና ወሎ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ፣ ወልቂጤ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እነዚህን በ5 ዓመት የሚሰጡት ደግሞ በስፔሻል ኬዝ። ስለዚህ ሁለቱም አስቶ ማለት ነው አዲስ አበባና አዳማ ማለት። ስለዚህ እነዛ በ4 ዓመትም በ5 ዓመት የሚሰጣል። ስለዚህ ሶፍትዌር ኢንጂነሪንግ ፎከስ የሚያደርገው ምን ላይ ነው? ኢንጂነሪንግ ሪሊያብል ላርጅ ስኬል ስለ ሶፍትዌር ነው። ኢንጂነር ማለት ዴቨሎፕ ማድረግ ነው፣ መርጅ ማድረግ ነው። ስለዚህ ሶፍትዌርን ኢንጂነር ነው የሚያደርጉት፣ ሶፍትዌርን ዴቨሎፕ ነው የሚያደርጉት፣ ሶፍትዌርን መርጅ ነው የሚያደርጉት ማለት ነው እነዚህ ሰዎች። ዲሲፕሊኑ ምንድን ነው? ሶፍትዌር ዴቨሎፕመንት ላይፍ ሳይክል ኤስዲኤልሲ የምንለው ስለ ሶፍትዌር ዴቨሎፕመንት ላይፍ ሳይክል የሶፍትዌር ኢንጂነር ነው ማለት ነው። ሪኳርመንት ኢንጂነሪንግ የሶፍትዌር ኢንጂነር ነው ማለት። ኦሳድ ኦብጀክት ኦሪየንትድ ሲስተም ዲዛይንን አናሊሲስ የሚባለው ደግሞ ይሄም የሶፍትዌር ኢንጂነር ኮርስ ነው ማለት ነው። ሶፍትዌር አርኪቴክቸር እና ዲዛይን ፓተርን ይሄም የነሱ ነው። ቴስቲንግ እንደ ኳሊቲ አሹራንስ ይሄ ራሱ የነሱ ነው። ስለዚህ ፕሮጀክት ማኔጅመንት ላይ ደግሞ አጃይል ዴቮፕስ የሚባሉት ሶፍትዌሮች የማን ነው? የሶፍትዌር ኢንጂነር ነው ማለት ነው። ሶፍትዌር ኢንጂነር ለምንድን ነው የሚያጠኑት? ሃው ዱ ዊ ቢልድ ኮሬክት ሶፍትዌር፣ ስኬለብል ሶፍትዌር ኤንድ ሜንቴነብል ሶፍትዌር። ስለዚህ ሜንቴን መደረግ የሚችል ሶፍትዌር፣ ስኬለብል ማስፋት ማጥበብ ስንፈልግ መቀነስ ስንፈልግ የምንጠቀሙን ሶፍትዌሮችን ዴቨሎፕ የሚያደርጉት ሶፍትዌር ኢንጂነሮች ናቸው ማለት ነው። አውትካሙ ምንድን ነው? ፕሮዳክሽን ሬዲ ሶፍትዌር ሲስተም ፕሮዳክሽን ፕሮዱስ ማድረግ ምን ሶፍትዌር ነው ፕሮዱስ የሚያደርጉት። ያ ሶፍትዌር እንዴት መጠቀም እንዳለብን ደግሞ ዶክመንት ያደርጋሉ። እንደዚህ ያን ዶክመንት ቴስት ያደርጋሉ። ኮድም ቴስት የሚያደርጉት እነሱ ናቸው። ስለዚህ ሎንግ ተርም ሜንቴነብል ሶሉሽንም እነሱ ናቸው የሚሰጡት። እነማ ሶፍትዌር ኢንጂነር ማለት ነው። ዘን ሶፍትዌር ኢንጂነር ደግሞ ተመርቆ ስራ ላይ ስራ ሲያገኝ ወይ ደግሞ ከተቀጠረ በኋላ የሚቀጠርበት ፖርሽኖች ወይ ደግሞ ስራ ፊልድ ቦታዎች ምንድነው የሚባሉት? ፕሮፌሽናል ሶፍትዌር ዴቨሎፐር ሊባሉ ይችላሉ። ሲስተም አርኪቴክት ሊባሉ ይችላል። ዴቭ ኦፕስ ኢንጂነር ሊባሉ ይችላሉ። ኢንተርፕራይዝ አፕሊኬሽን ዴቨሎፐር ሊባሉ ይችላሉ ማለት እነማ እነ ሶፍትዌር ኢንጂነርስ ማለት። ስለዚህ ኢንጀነራል እነዚህን አራቱን ኮምፒውተር ሳይንስ፣ ኢንፎርሜሽን ሲስተም፣ ኢንፎርሜሽን ቴክኖሎጂ፣ ሶፍትዌር ኢንጂነሪንግ ስናለያያቸው ልዩነታቸው ምንድን ነው? ኮምፒውተር ሳይንስ ቲዮሪ እና አልጎሪዝም ነው። ኢንፈሰስ የሚያደርገው ፎከስ የሚያደርገው ስለ ቲዮሪ እና ስለ አልጎሪዝም ነው።
ዘን ኦሪንቴሽኑ ምንድነው? ማቴማቲካል ይበዛል። ምን ላይ? ኮምፒውተር ሳይንስ ላይ ምንማረው ኮርስ ማቴማቲካል ይበዛል፣ አብስትራክት ይበዛል። ስለዚህ ዳታ ስትራክቸር አብስትራክት ነው የሚጀምረው። ስለዚህ አብስትራክት ዳታ ታይፕ እነዛ ይበዛሉ። ምን ላይ? ኮምፒውተር ሳይንስ ላይ። ኢንፎርሜሽን ሲስተም ላይ ደግሞ ምንድነው? ቢዝነስ እና ፕሮሰስ ነው የሚያስተምሩት። ኤምፋሲሱም ፎከሱም እሱ ነው። ዘን ኦሪንቴሽናቸው ምንድነው? ኦርጋናይዜሽናል፣ ማኔጀራል እነዚህ ናቸው ፎከሳቸው። ዘን ኢንፎርሜሽን ቴክኖሎጂ ጋር ስንመጣ ደግሞ ስለ ኢንፍራስትራክቸር ነው፣ ስለ ኔትወርክ ኬብል፣ ስለ ኢንፍራስትራክቸር ኤንድ ኦፕሬሽን ነው የሚያጠነው። ዘን ኦሪንቴሽናቸው ምንድነው? ፕራክቲካል ነው፣ ኦፕሬሽናል ነው። የኢንፎርሜሽን ቴክኖሎጂ። ሶፍትዌር ኢንጂነር ጋር ስንመጣ ደግሞ ሶፍትዌር ዴቨሎፕመንት፣ ሶፍትዌር ኮንስትራክሽን፣ ሶፍትዌር ኢንጂነር፣ ሶፍትዌር ዴቨሎፕመንት ልን መጥራት እንችላለን። ኦሪንቴሽናቸው ምንድነው? ኢንጂነሪንግ ነው፣ ሲስተማቲክ ነው፣ ዲዛይን ነው፣ ቴስት ነው። ስለዚህ ይሄን ይመስላሉ ማለት ነው የነዚህ አራቱ ልዩነት። በኮርስ ደረጃ ስንመጣ ግን ብዙም የተለያየ ኮርስ የለም። ሁሉም ተመሳሳይ ኮርስ ይማርና የተወሰነ 2 ኦር 3 ኮርስ ነው ለየት የሚለው ከአንዱ በአንዱ የሚለያዩት በ3 ኦር በ4 ኮርስ ብቻ ነው። ከሞላ ጎደል ተመሳሳይ ኮርስ ነው የሚያስተምሩት። አራቱም ዲፓርትመንት ስፔሻሊ ኢትዮጵያ ውስጥ አራቱም ዲፓርትመንት የሚያስተምሩት ተመሳሳይ ኮርስ ይሆንና በ3 በ2 ኮርስ ይለያያሉ ማለት ነው። ስለዚህ ለምሳሌ እኔ ያጠናሁት ዲግሪ ኮምፒውተር ሳይንስ ነው። ማስተርስ ደግሞ ሶፍትዌር ኢንጂነሪንግ ነው። ስለዚህ በኮምፒውተር ሳይንስ እኔ ተምሬ ወይ ደግሞ በኮምፒውተር ሳይንስ የሚሰጠው ኮርስ በሌሎች ዲፓርትመንት ላይ አይቲ ላይ የማይሰጥ ኮርስ ነው። ለምሳሌ አውቶማታ ኤንድ ኮምፕሌክስ ቲዮሪ፣ ኮምፓይለር ዲዛይን፣ ማይክሮ ፕሮሰሰር፣ ሪል ታይም ኤምቤድድ የሚባሉ እነዚህ ኮርሶች ሌላ ቦታ ላይ ወይ ደግሞ አይቲ ላይ አይስ ላይ የማይሰጡ ኮርሶች ናቸው ማለት ነው። ሶፍትዌር ኢንጂነሪንግ ላይ ደግሞ እነዚህ ኮርሶች ተመልሰው ይሰጣሉ። ሶፍትዌር ኢንጂነሪንግ ላይ ተሰጥቶ ኮምፒውተር ሳይንስ ላይ የማይሰጡ ኮርሶች ደግሞ እና አድቫንስድ ሶፍትዌር ሲስተም የሚባሉ ኮርሶች፣ ቴስቲንግ እና ቬሪፊኬሽን የሚባሉ ኮርሶች፣ ሪኳየርመንት ኢንጂነሪንግ የሚባሉ ኮርሶች፣ ሶፍትዌር ፕሮጀክት ማኔጅመንት ፕላን እነዚህ ኮርሶች ኮምፒውተር ሳይንስ ላይ አይሰጡም ማለት ነው። ኢንጀነራል ኮምፒውተር ሳይንስ አንድ ኮርስ ይወስዳል፣ ሶፍትዌር ኢንጂነሪንግ ብሎ ይወስዳል ማለት ነው። ሶ እነዚህ ከሞላ ጎደል ተመሳሳይም ናቸው፣ ግን ቤዚካቸው የሚያጠኑት ስለነዚህ ነው። አመሰግናለሁ። የተለየ ነገር ከፈለጋችሁ ኮንታክት ልታደርጉኝ ትችላላችሁ። አመሰግናለሁ።